እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው አይጥልማ እግዚአብሔር ሰውን አይጥልማ አይረሳማ እግዚአብሔር ሰውን አይረሳም እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት ሰላም አድማጭ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሰላም ጸጋና በረከት ከሁላችሁ ጋር ይሁን። ባለፉት ጥቂት ሳምንታቶች ስለ ክርስቶስ ዳግም ምጽአትና የመጨረሻው ዘመን ጋር የሚገናኙ ሐሳቦችን አንስተን ስነጋገር ቆይተናል። በነበረንም ቆይታ የመጨረሻው ዘመንና የክርስቶስ ዳግም ምጽአት የሚለው ትምህርት ወይም ሐሳብ ማዕከላዊ መልእክቱ ምንድነው የሚለውን አንስተናል። ይሄው የኢየሱስ ክርስቶስ ዳግም ምጽአት የተነገሩ ትንቢቶች ወደ ፍጻሜ የሚደርሱበት ኢየሱስ ክርስቶስ የተናገራቸው ነገሮች ወደ ሙላት የሚመጡበት የሚከናወኑበት የሚፈጸሙበት ይሄ ብቻ ደግሞ ሳይሆን ዘመን ከመኖር ወደ አለመኖር የምትመጣበት ወይም ተጠቅላ የምታልፍበት ዘላለም ሙሉ ለሙሉ በሰማይና በምድር ያለውን ነገር ሁሉ ጠቅልሎ መግዛት የሚጀምርበት በሙላት በሰማይና በምድር ያለው ሁሉ ጠቅልሎ መግዛት የሚጀምርበት ዘመን እንደሆነ ይሄ መጨረሻው ዘመን እንደሆነ በዚህ በመጨረሻ ዘመን ውስጥ የሚኖሩ ሰዎች ይህንን ተረድተው በጥንቃቄ በማስተዋል በጥበብ እግዚአብሔር በመፍራት በቅድስናና በጽድቅ ኢየሱስ ክርስቶስን መገለጥ በታላቅ ናፍቆት በመጠባበቅ ውስጥ መኖር እንዳለባቸው ምክንያቱም የኢየሱስ ክርስቶስ ዳግም ምጽአት የሰዎችን የወደፊት ዕጣ ፈንታና የፍጥረታቶችን ፍጻሜ የሚወስን ጉዳይ ስለሆነ ሰዎች ይህንን ተረድተው በጥንቃቄ መኖር እንደሚገባቸው ያየንበት የተረዳንበት ሐሳብ እንደሆነ መጨረሻው ዘመን የሚለውንና የክርስቶስ ዳግም ምጽአት የሚለውን ሐሳብ በትክክል ለመረዳት ሐሳቡ ሰፊ ከመሆኑ ጋር ተያይዞ በዋነኝነት በስድስት ዋና ዋና ክፍሎች ከፍሎ ማየት ይቻላል። እነዚህም የመጀመሪያው ዘመንና ዘላለም የሚለውን ሐሳብ፣ ሁለተኛው የምጽአቱ ምልክቶች የሚለውን ሐሳብ፣ ሶስተኛ የምጽአቱ መለከቶች የሚል ሐሳብ፣ አራተኛ የምጽአቱ ኩነቶች በሚል ሐሳብ፣ አምስተኛ የምጽአቱ ትሩፋቶች በሚልና መጨረሻ ላይ ስድስተኛው የምጽአቱ ፍርዶች በሚል በስድስት ዋና ዋና ክፍሎች ከፍሎ ማየት ይቻላል። እነዚህ ስድስት ክፍሎች በየራሳቸው ብዙ ዝርዝር ሐሳቦችን የሚይዙ ስለሆነ በንዑስ ክፍሎች እያንዳንዳቸውን ከፍሎ ማየት ይቻላል። ከነዚህ መካከል ዘመንና ዘላለም የሚለውን ባለፈው 2 ሳምንት አብረን አይተናል። ሁለተኛው ምልክት የክደት ትምህርትና የስተት ትምህርት መነሳትና መስፋፋት፣ ሶስተኛው የባህሪ የሥነ ምግባርና የሞራል ውድቀቶች በሰፊው መስተዋል፣ አራተኛው የሐሰተኛ ክርስቶሶችና የክርስቶስ ተቃዋሚዎች መነሳትና ብዙዎችን ማሳት፣ አምስተኛው የቅዱሳኖችን ስደት የአማኞች ስደት በሚመለከት ይሄ ራሱ አንድ ምልክት እንደሆነ ይናገራል። በስድስተኛ የቅዱሳን ስደት ብቻ ሳይሆን ደግሞ በተለያየ ቦታዎች ላይ ሰው ሰራሽ እና ተፈጥሯዊ አደጋዎች በስፋት መስተዋል። ይሄ ሰው ሰራሽ አደጋዎች የሚባለው ከጦርነት ጋር ተያይዞ የሚነሱ ዲዛስተር እነዚህ ባዮሎጂካል እና ኬሚካል ዲዛስተሮችን ጭምር ከጦርነት ጋር ተያይዞ የሚነሱ ነገሮች መነሳታቸው፣ የተፈጥሮ አደጋዎች ብለን ያየነው ደግሞ ወይም ልናየው የምንችላቸው ይሄውም በምድር መንቀጥቀጥ ሊሆን ይችላል፣ መሬት መሰንጠቅ ሊሆን ይችላል፣ ዋይልድ ፋየር የሚባለው እሳት ሊሆን ይችላል፣ የተለያዩ ፓንደሚክን ጨምሮ ማለት ነው ተላላፊና አደገኛ በሽታዎችን ጨምሮ በየቦታው ሊከሰቱ የሚችሉ ዲዛስተሮችን የሚመለከት ነው ስድስተኛው። ሰባተኛው የሐሰተኛ ክርስቶሱ ወይም መጽሐፍ እንደሚለው የቁጣ ልጅና የአመፃ ልጅ ተብሎ የተጠቀሰው መነሳቱ
የብዙዎችን ልብ ማማለሉ፣ የብዙዎችን ማሳቱ፣ ወደ መቅደስ መግባቱ፣ የመቅደስ ሰርክ መስዋዕቱን ማቋረጡ፣ እንደዚህ አይነት ነገሮችን ከዚህ ጋር የሚገናኙ ሐሳቦች ነገር ግን ይሄ ከመሆኑ እሱ ከመገለጹ በፊት ግን የእስራኤል መታደስ በምድራቸው ላይ መደላደላቸው ተጽዕኖ ማምጣታቸው ከዛም የመቅደሱ መታደስ ጨምሮ ይሄንን ማየት ይቻላል። የመጨረሻውና ስምንተኛው ወንጌል ለፍጥረት መሰበኩ ነው። ስለዚህ የመጨረሻው ዘመን የምጽአቱ ምልክቶች ብለን በስምንት ከፍሎ ማየት ይቻላል። ሌላኞቹ ቅድም እንዳልኳችሁ ከምልክቱ ቀጥሎ መለከቶቹን፣ ከዛም ኩነቶቹን፣ ከዛም ትሩፋቶቹን፣ በመጨረሻም ደግሞ ፍርዶቹን እንደዚሁ በየስራቸው ያሉ ዝርዝር ሐሳቦችን አብሮ ማየት ይቻላል ብዬ አስባለሁ። እግዚአብሔር ስም የተባረከ ይሁን። ባለፈው ሳምንት እንደምታስታውሱት ከምልክቶቹ መካከል አንደኛው የክደትና የስተት ትምህርቶች መነሳትና መስፋፋት የሚለውን ሐሳብ አይተናል። እነዚህ የስተትና የክደት ትምህርቶች መነሳትና መስፋፋት ማዕከል የሚያደርጉት በዋነኝነት ዋነኛ ትኩረታቸው ኢየሱስ ክርስቶስን ማንነቱን፣ የኢየሱስ ክርስቶስን ባህሪውን፣ አትሪቢዩቱን እናም ለሰው ልጆች መዳን የሰራውን ስራ የፈጸመውን ተግባር የሚያቃልሉ፣ የሚያሳንሱ፣ የሚያኮስሱና በሱ ላይ የስንፍና ንግግሮችን የሚናገሩን ጭምር እነዚህ የሐሰት ትምህርቶች እና የክደት ትምህርቶች ብለን ልንወስዳቸው የምንችላቸው እንደሆኑ ለነዚህ ትምህርቶች በጣም ብዙ እንደሆኑና በዋነኝነት ከአንደኛው መቶ እስከ 3ኛው መቶ ዓመተ ምህረት መጨረሻ ድረስ የተነሱ ስፋት ያላቸው ትምህርቶች እንደነበሩ ምንም እንኳን መልካቸው እየለዋወጠ ከሂደት ከተለያየ ነገሮች ጋር እየተጠጋጉ ወይ ከዓለም ጋር ወይ ከቴክኖሎጂ ጋር ከካልቸር ጋር ከባህል ጋር እየተቀላቀሉ መልካቸውን እየቀያየሩ ቢመጡም አሁንም በዚህ ዘመን ያሉ የስተት ትምህርቶች መነሻቸው ግን ያን የነበሩ ትምህርቶች ናቸው። አዲስ ትምህርቶች አይደሉም። መነሻቸው እነዚህ ትምህርቶች ላይ ነው የሚሆነው። እነዚህ ትምህርቶች ብዙ ቢሆኑም በዋነኝነት ግን ለምሳሌ ያህል አድርገን መጥቀስ የምንችላቸው 3 ትምህርቶች እንዳሉ ማየት ይቻላል። አንደኛው ከሕግ ጋር የሚያያዙ ከአይሁዶች ጋር የሚያያዝ ከሕግ ጋር የሚያያዝ ትምህርቶች ናቸው። ኢየሱስ ክርስቶስ የሰራው ስራ የመስቀል ስራ የማዳኑ ስራ ብቻውን በቂ አይደለም፣ ሕግ መጠበቅም ያስፈልጋል ብለው ሕግን ከክርስቶስ የመስቀል ስራ ጋር የሚዛን ላይ የሚያስቀምጡ ቀጥሎም ደግሞ ሕጉን ጎላ የሚያደርጉ የመስቀሉን ስራ የሚያሳንሱ ትምህርቶች ከዚህ ጋር የሚያያዙ ትምህርቶች አንደኛው ግሩፕ ናቸው። ሁለተኛው ከግሪኮች ጋር የሚገናኙ የግሪክ ፍልስፍና ላይ የተመሰረቱ ኖስቲሲዝም የሚባል እምነት መሰረት ያደረጉ ወይም ትምህርትን መሰረት ያደረጉ ኢየሱስ ክርስቶስ የሰራውን ስራ ያደረገውን የማዳን ስራ ማመንና በየዋህነት መቀበል እሱ ወደ ደህንነት ሙላት አያመጣም። ነገር ግን የተሰወሩ መለኮታዊ ምስጢሮች አሉ። እነዚህ ሰው ያልደረሰባቸው ገና ሰዎች ያልተገለጸላቸው ገና ያልበራላቸው እነዚህን ምስጢሮች መመርመርና እነዚህ ምስጢሮች ላይ መድረስ ነው ወደ ደህንነት የሚያመጣው። ስለዚህ ሳልቬሽን ደህንነት ምናምን ድኛለሁ ምናምን የሚሉ ሰዎች ዝም ብለው ገና ያልገባቸው ናቸው። ገና ያልበራላቸው ናቸው። የበራላቸው ከዚህኛው ነገር ይልቅ የተሰወረው ምስጢር ዕውቀትን በማግኘት በዕውቀት መርምረው እዛ ላይ መድረስ ነው ደህንነት ውስጥ የሚያገባው ብለው የኢየሱስ ክርስቶስን በየዋህነትና በቅንነት የመስቀሉን ሥራ ተቀብለው የዳኑትን የሚያክፋፉ፣ የሚያጽላሉ፣ የሚያዋርዱ፣ የሚሳደቡ ናቸው። እነዚህ ትምክተኞች፣ ትዕቢተኞች ናቸው። መጽሐፍ እንደሚለው ውሃ የሌላቸው ደመናዎች ይላቸዋል። ማለት ክላውድ ዛው ሰብስታንስ ማለት ነው። ደመናው አለ ግን ሰብስታንሱ የላቸው። ስለዚህ እነዚህ በቃ በንፋስ የሚወሰዱ ናቸው፣ እንደ ጉም ናቸው። ምንም ሰብስታንስ የለውም ትምህርታቸው ከባድ ይመስላል። ክላውዲ ነው፣ በቃ ደመና የተሞላ የሚመስል በጣም ክብር ያለው ምናምን ይመስላል፣ ግን ሰብስታንሱ የለውም ይላቸዋል። ስለዚህ ዕውቀት ከተባለ እውነተኛ ዕውቀት መጽሐፍ ቅዱሳችን የሚያስተምረን ዕውቀት እግዚአብሔርን ማወቅ ነው።
ቅዱሱን ማወቅ ነው፣ ኢየሱስን ማወቅ ነው። ጌታ የተባረከ በሱ ላይ የተመሰረተ ዕውቀት ነው ጤነኛ ዕውቀት። የሰራውን ስራ ላይ የተመሰረተ ነው ጤነኛ ዕውቀት። ይህን ዕውቀት የሚያጥላሉ ይህን ዕውቀት የኢየሱስ ክርስቶስን የማዳን ስራ ኢየሱስ ክርስቶስ የከፈለውን ዋጋ ልጁ ክርስቶስን ያለማወቅ ዕውቀት ይሄኛው ዕውቀት አይደለም። የሚያውቁ ይመስላቸዋል። እኛ ግን የተሰቀለውን እንሰብካለን። ሞኝነት ቢመስልም የተሰቀለውን እንሰብካለን እያለ ጳውሎስ በተደጋጋሚ ቻሌንጅ ያደረጋቸው የነበረው ይህን አይነት አስተምሮቶች ነው። ከዛም በኋላ የተነሳ ደግሞ አሪዮስ በሚባል ሰው ተነስቶ የተስፋፋ የስተት ትምህርት እንዳለ ይሄም ደግሞ በዋነኝነት የኢየሱስ ክርስቶስን አምላክነት የሚክድ ኢየሱስ ክርስቶስን የሚክድ የክህደት ትምህርት እንደሆነ እነዚህ ሶስት ምሳሌዎችን አድርጎ መውሰድ ይቻላል። ግን እነዚህ ትምህርቶች ብዙ ናቸው። ይህንን ለማቅናት ይህን ለማስተካከል ይህንን ለማረም ለማድረቅ የሚቀኑትን ደግሞ ለመመለስ ለጥፋት የተወሰኑትን ደግሞ እነሱን ቻሌንጅ ለማድረግ ኮንፍሮንት ለማድረግ ሐዋርያቶችና የእምነት አባቶች እንዴት አድርገው ቻሌንጅ ያደረጓቸው እንዴት አድርገው ይህንን ምላሽ የሰጡት የሚለውን ስናይ አግደናል፣ አውግዘናል፣ ገስጸናል፣ ረግመናል ምናምን የሚሉ አይነት ንግግሮች ሳይሆኑ በእግዚአብሔር ቃል ላይ እግዚአብሔር የላከ እግዚአብሔር ቃል ይናገራል እንደሚል በእግዚአብሔር ቃል ላይ ተመስርተው በቃሉ ቻሌንጅ እንዳደረጉ በቃሉ እንዴት አድርገው አማኞችን እንዴት አድርገው እንዳጸኑ በግላቸው ኢንዲቪጁዋል በግል የተወሰነ ውሳኔ ብቻ ሳይሆን ካውንስሎችን እንደጠሩ ካውንስሎቹ ተሰብስበው የጋራ አቋም እንደያዙ አቋማቸው እንደ እግዚአብሔር ቃል እንደነበሩ ሁሉም የኛ ብለው እንዲወስዱት ለየቤተ ክርስቲያናቶች ሁሉ ለአማኞች ሁሉ እንዲደርስ ማድረጋቸው ቤተ ክርስቲያን እንደ ቤተ ክርስቲያን አማኞች እንደ አማኝ የነሱ ውሳኔ የኛ ውሳኔ ነው። ምክንያቱም ክርስቶስን የሚክድ የክርስቶስ ባህሪ የሚክድ የክርስቶስ የማዳን ስራ የሚክድና የሚያክፋፋ ማንነቱን የሚክድ አርዮሳዊ ቢሆን ትምህርት ቢሆን ማንነቱን የሚክድ ኖስቲሲዝም ትምህርት ቢሆን ህግም ቢሆን የትኛውም ቢሆን እኛን አይወክልንም። ስለዚህ እኛ ካውንስሎቹ ከወሰኑት ውሳኔ ጋር የኛ ውሳኔ ነው ብለው እንዴት አድርገው የእምነት መግለጫ አድርገው እንደወሰዱ አማኞች እንዴት አድርገው ዲክለር ያደርጉት እንደነበረ እንዴት ቤተክርስቲያን እንደወሰዱት ሁሉ ማየትን ይቻላል። የኒቂያ ጉባኤንና የኤፌሶንን ጉባኤ ምሳሌ አድርጎ መውሰድ ይቻላል። አባቶች እንደ አባት ካውንስል እንደ ካውንስል የወሰነው አቋም ቤተክርስቲያንና ምዕመናኖች የኛም ነው ብለው አማኞች ሊወስዱት ይገባል። ዲክለር የሚያደርጉት የሚወስኑበት የሚቆሙበት የሚኖሩበት ሊሆን ይገባል። ይሄ ሲሆን ነው ቻሌንጅ ማድረግ የሚቻለው። በግል የተበታተነ ነገር ለአውሬ ይዳርጋል፣ ለበላተኛ ይዳርጋል። ለዚህም ነው በዚህ ዘመን በዚህ በመጨረሻው ዘመን ክርስቶስ ሊመጣ ባለበት በዚህ ዘመን ውስጥ ብዙዎች የተበሉት በዓለም የተበሉት በስጋ ስራ የተበሉት በአጋንንት ትምህርት የተበሉት ምክንያቱ የተበታተነ ስለሆነ ነው የሚለውን ነገር በትክክል ማየት ተገቢ ይመስለኛል። እነዚህ ትምህርቶችና አስተማሪዎች ባህሪያቸው ምንድን ነው? እንዴት ስንለያቸዋለን ሲባል ፍቅር አልባነት ነው። ምክንያቱም እግዚአብሔር ፍቅር ስለሆነ ነው አንድያ ልጁ ክርስቶስ ኢየሱስን አሳልፎ በቀራንዮ መስቀል ላይ ሰጠበት። ፍቅር የሚባል የላቸው። ፍቅር ካላቸው ያላቸው ፍቅር ለራሳቸው ነው። ያላቸው ፍቅር ለተድላቸው ነው። ኑሯቸው ለራሳቸውና ለራሳቸው ብቻ ፍቅር ያላቸው ራስ ወዳዶች፣ ራሳቸውን የሚወዱ ይላቸዋል። ከእግዚአብሔር ይልቅ ተድላን የሚወዱ ይላቸዋል። ስለዚህ የእግዚአብሔር ፍቅር የእግዚአብሔር ባህሪ የሆነው ፍቅር መገለጫ በእነሱ ውስጥ የለም። ትምህርታቸው ግን ትልልቅ ትምህርቶች ይመስላሉ። መጽሐፍ እንደሚናገረው ንፋስ እንደሚወስደው ደመና ናቸው፣ ውሃ እንደሌለው ደመና ናቸው። ለምን? በውስጡ ሳብስታንስ የለም። ሲታይ ደመናው ያምራል፣ ውስጡ ግን ደመናው ላይ ውሃ ስለሌለ ክብደት የለው፣ በቀላሉ ንፋስ ይወስደዋል። ለዚህ ነው በንፋስ የሚገፉ ውሃ የሌላቸው ደመናዎች ናቸው ይላቸዋል። ትልልቅ ነገር ይናገራሉ፣ ግን እዛ ውስጥ ሰብስታንስ የለም። እዛ ውስጥ ሰብስታንስ የለም፣ ቁም ነገር የለበትም። የህይወት ቁም ነገር የለበትም። የዘላለም ቁም ነገር የለበትም። መለኮታዊ ወደ ጌታ የሚያስጠጋ ቁም ነገር የለበትም። ስለዚህ በቀላሉ እንዳትስቱ። ለዚህ ሶስት ነገሮች ላይ ማዕከል የሚያደርግ ነው ትምህርታቸው። ይህን ነገር ካጣችሁበት አትከተሉት። ፍቅር የለበትም። ፍቅር ከሌለበት እግዚአብሔር ፍቅር ስለሆነ ፍቅር በሌለበት እግዚአብሔር የለም። ሁለተኛው ትህትና የሌለበት ድፍረትና ትዕቢት ከሞላበት፣ ስድብ ከሞላበት፣ ትምክት ከሞላበት፣ ጥላቻ ከሞላበት
ትዕቢት የውድቀት ምልክት ነው። ዲያብሎስ የወደቀበት ምክንያቱ በኢሳይያስ መጽሐፍም በሕዝቅኤል መጽሐፍም በግልጽ እንደሚነግረን በእግዚአብሔር ላይ ከፍ ከፍ ማለቱ ምክንያት ነው። እግዚአብሔር ያለ ልክ ከፍ ከፍ ያለውን ልጁ ክርስቶስ ኢየሱስ በትህትና እጅግ ዝቅ ብሎ ራሱን አሳልፎ እስከ መስቀል ድረስ በመውረዱ ምክንያት የባሪያ መልክ በመውሰዱ ምክንያት በመስቀል ላይ በመሞቱ ምክንያት ያለ ልክ ከፍ ከፍ አደረገው ነው የሚለው መጽሐፍ ቅዱስ ሲናገር። ያለ ልክ ዝቅ ያለው በፈቃዱ ኢየሱስ ክርስቶስ ትህትና መገለጫ ያሳየን ኢየሱስ ክርስቶስ እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው ይላል። ነገር ግን በትዕቢት ከፍ ላለው ብሎ በእግዚአብሔር ላይ ከፍ ለማለት የሞከረው ግን ያለ ልክ እጅግ ዝቅ ዝቅ ብሎ ተዋረደ። በአንተ ውስጥ ነበረ፣ እሳትን ከአንተ አውጥቻለሁ፣ መልሰህ አንተኑ በልታለች፣ በሚያይ ሁሉ ፊት አመድ ነን የሚለው። ስለዚህ ተዋርዶ አመድ ነው የሆነው። ለዚህ ነው መጽሐፍ ቅዱሳችን ትዕቢት ማለት የሞከረው ግን ያለ ልክ እጅግ ዝቅ ዝቅ ብሎ ተዋረደ። በአንተ ውስጥ ነበረ፣ እሳትን ከአንተ አውጥቻለሁ፣ መልሰህ አንተኑ በልታለች፣ በሚያይ ሁሉ ፊት አመድ ነን የሚለው። ስለዚህ ተዋርዶ አመድ ነው የሆነው። ለዚህ ነው መጽሐፍ ቅዱሳችን ትዕቢት ውድቀትን ትቀድማለች የሚለው። ይሄ መገለጫቸው ነው። ለዚህ ነው ተሳዳቢዎች ናቸው፣ የማይሰሙ ናቸው፣ ትዕቢተኞች ናቸው ብሎ መጽሐፍ ቅዱስ ትዕቢት ያለበት ስድብ ያለበት ትምህርት ከሆነ እዛ ጋር ኮሽን ታደርጉ ይገባል ነው። ሁለተኛው ሶስተኛው ቅድስና የሌላቸው ይላል። ቅድስና የሌላቸው ናቸው። መዳራትን፣ ብዙዎችን ማሳትን፣ ቅድስና ማጣትን መገለጫቸው ናቸው ይላቸዋል። ይሄ ምክንያት ስላለው ነው። ቅድስና፣ የቤተ ክርስቲያን ቅድስና፣ የአማኞች ቅድስና፣ በቅድስና ህይወት መውጣትና መግባት፣ በቅድስና ህይወት መመላለስ እጅግ በጣም አስፈላጊ ነው። ምክንያቱም ቢባል ኢየሱስ ክርስቶስ ዳግም ተመልሶ የሚመጣው ሙሽሪቱን ሊወስድ ነው። ቤተ ክርስቲያንን ሊወስድ ነው። አማኞችን ሊወስድ ነው። ሙሽራዋ ደግሞ መዘጋጀቷን ካልጨረሰች ሙሽራዋ የመቀደስ ሂደቱን፣ የመንጻት ሂደቱን፣ የመዘጋጀት ሂደቱን መንፈስ ቅዱስ በትክክል መስራት እንዲችል ቤተ ክርስቲያን አማኞች ህይወታቸውና ዘመናቸውን መስጠት ካልቻሉ፣ ለዚህ መመቻቸት ካልቻሉ፣ የሚቀድሰው ሰዓት፣ የሚቀድሰው መንፈስ፣ የሚቀድሰው ቃል ዕለት ዕለት ወደ ኢየሱስ ክርስቶስ ሙላት እያስጠጋ እያዘጋጀ ፕሮሰሱን ካልጨረሰ በስተቀር ቤተ ክርስቲያን መነጠቅ አትችልም፣ ወይም ቤተ ክርስቲያን ለሙሽራው ብቁ መሆን አትችልም። ስለዚህ መጽሐፍ ቅዱስ በግልጽ የሚናገረው ቅድስና ከዚህ ጋር በጣም እጅግ በጣም አስፈላጊ መሰረታዊና ዋነኛ ነገር እንደሆነ ነው። ቅድስናን የሚመቱ ትምህርቶች ናቸው። በዋነኝነት ቅድስናን ይቃወማሉ ወይም ቅድስናን አበረታቱ። ይህ ሁሉ ዓላማ ምንድን ነው ብላችሁ ብትሉ የቅድስና ማጣት ትምህርቶች፣ ቅድስና በቤተ ክርስቲያን ውስጥ ቦታ እንዳይኖረው እውቀት የሚል እውቀት አስፈላጊ ነው። መጽሐፍ ቅዱሳችን በግልጽ እንደሚናገረው ካልሰሙን እንዴት ይድናሉ? ሰባኪ ሳይኖር እንዴት ወንጌል ይሰማሉ? ካልሰሙስ እንዴት ይድናሉ ይላል። እውቀትን ጠልተሃልና ወይም ንቀሃልና እኔ ደግሞ ካህን እንዳትሆነኝ ናኩ፣ ሕጌን ችላ ብለሃልና እኔ ደግሞ ልጆችን ረሳው እያለ መጽሐፍ ቅዱስ ይናገራል። እውቀት እጅግ አስፈላጊ ነው። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል። ነገር ግን ይሄ ሁሉ እውቀት የሚባለው ክርስቶስን የሚገልጥ ክርስቶስን የሚያሳይ የመስቀልን ስራ በትክክል እንድንረዳ የሚያደርግ ክርስቶስ የሰራውን የመስቀልን ስራ በትክክል ተረድተን ክርስቶስ የሰራው ስራ ብቻውን በቂና አዳኝ እንደሆነ ለማዳን ብቁ እንደሆነ እሱም በማመን መዳን እንደሚቻል ነፍሳችን ተረድታ በነፍሳችን በዚህ እውቀት ተሞልታ ይህንን መለማመድና በዚህ እውነት ውስጥ መኖር ስንችል ነው ጤናማና ትክክለኛ እውቀት። ከዚህ እውቀት የሚያወጣ እውቀት ትክክለኛ እውቀት አይደለም። ያለፈው ያልኳቸው የግሪክ ፍልስፍና ላይ የተመሰረተው ኖስም የሚባለው አይነት የተለየ ሚስጥር አለ፣ ያልደረሳችሁበት ሚስጥር አለ እያሉ ልክ በሌላ ዓለም ላይ እያባዘኑ የእጃችን ላይ ያለው ነገር የሚያስጥሉ አይነት ትምህርቶች የስተትና የክደት ትምህርቶች ናቸው። ከእነዚህ ደግሞ መጠበቅ ያስፈልጋል። እነዚህ የስተት ትምህርቶች በአጠቃላይ ቅድስና የላቸውም፣ ፍቅር የላቸውም፣ ትህትና የላቸውም። መገለጫቸው ይሄ ነው። ስለዚህ ትህትና ከሌለ ውድቀትን መከተሉ አይቀርም። ምክንያቱም የዲያብሎስ ስራ ስለሆነ፣ የዲያብሎስ ኔቸር ስለሆነ፣ የዲያብሎስ የሱ ካራክተር ስለሆነ ይህን ወሰዱ ማለት፣ ይህን ሰዎች ተቀበሉ ማለት፣ ይህን ትምህርት ተቀበሉና በቲቪ ተወጠሩ ማለት እንደ ዲያብሎስ ዴስቲኒያቸውን በዛው ይሆናል። በመጨረሻው ዘመን እሱና አማኞቹ ተከታዮቹ ወደ እሳት ባህር እንደሚወድቁ መጽሐፍ ቅዱስ ይናገራል፣ ትሉ ወደማይሞት እሳት ባህር። ስለዚህ እሱን መምሰል የሚወዱ በዴስቲኒያቸውም ከእሱ ጋር ይመሳሰላሉ ነው
ፍጻሜያቸው እንደዛ ይሆናል። ስለዚህ ከዚህ ራቁ ይላቸዋል። ትህትና የሌለበት ፍቅር የሌለበት ገንዘብን የሚወድ ራስን የሚወድ ተድላን የሚወድ አደጋ ነው። ምክንያቱም ገንዘብን መውደድ የኃጢአት ሁሉ ስር ነው ስለሚል፣ ቅድስናም ደግሞ በዚሁ መንገድ በጣም አስፈላጊ ነው። ቅድስና በጣም ወሳኝ ነው ነው የሚላቸው። ብዙውን ጊዜ እንደዚህ እንላለን፣ ማራናታ እንላለን። ማራናታ ብለን እንዘምራለን፣ ማራናታ ብለን እንጸለያለን፣ ማራናታ ብለን እንሰብካለን። ማራናታ ጌታዊ ቶሎና ማለት መነቃቃትን ይፈጥሩልናል። ማራናታ ብለን መናገራችን፣ ማራናታ ብለን መዘመራችን፣ ማራናታ ብለን መስበካችን እጅግ በጣም አስፈላጊ ነው። ምክንያቱም ጌታዊ ቶሎና ብለን ስንል ናፍቆታችን፣ ራባችን፣ ጥማታችን፣ ልባችን ከእሱ ጋር እንደሆነ ያሳያል። ስለዚህ የጌታ ምጽአትን የሚያሳይ የጌታ ምጽአትን የሚያስታውስ ራሳችን መነቃቃት ለሌሎቹ ለሚሰሙትን መነቃቃትን የሚፈጥር ስለሆነ ማራናታ ብሎ መስበክ፣ ማራናታ ብሎ መዘመር፣ ማራናታ ብሎ መጸለይ፣ ማራናታ ብሎ መነጋገር እጅግ በጣም አስፈላጊ ነው። ጌታዊ ቶሎና ብሎ ማለት ጌታዊ ቶሎና። ነገር ግን ጌታዊ ቶሎና ብለን ስለሰበክን፣ ጌታዊ ቶሎና ብለን ስለጸለይን፣ ጌታዊ ቶሎና ብለን ስለተናገርን ስለተነጋገርን በእርግጥ ጌታ ይመጣል ወይ የሚለውን በትክክል መመለስ ያስፈልጋል። የመጨረሻው ዘመን ዋነኛው ትምህርቶች ወይም የክስተትና የክህደት ትምህርት ዓላማቸው ኢየሱስ ክርስቶስ ቶሎ እንዳይመጣ የሚያዘገዩ ነገሮችን ማድረግ ነው። ምንድናቸው እነዚህ? ኢየሱስ ክርስቶስ ቶሎ እንዳይመጣ እንዳይመለስ የሚያደርጉ ነገሮች ዋነኛ ነገሮች ምንድናቸው ቢባል በዋነኝነት የቅድስና ችግር ነው። ይህ የመጨረሻው ዘመን ትምህርቶች የመጨረሻው ዘመን የስተትና የክህደት ትምህርቶች ዋነኛ መሳሪያቸው የኢየሱስ ክርስቶስን ምጽአት ለማዘግየት የኢየሱስ ክርስቶስ ዳግም ምጽአት እንዳይፈጽም የሚታገሉበት ዲያብሎስ እነዚህን ሰዎች አጋንንት እነዚህ ሰዎች ተጠቅመው የሚታገልበት ዋነኛው መሳሪያው የቅድስና ማጣት ችግር ነው። የመጨረሻው ዘመን ምልክቶች ውስጥ ዋነኛው የክህደትና የስተት ትምህርት ነው ብለን እንዳየነው ዋነኛ መሳሪያቸው ደግሞ የቅድስና ማጣት ችግር ነው። ምክንያቱም ቅድስና ቀጥታ ከሙሽራዋ ጋር ስለሚገናኝ ነው። ከቤተ ክርስቲያን ዝግጅት ጋር ስለሚገናኝ ነው። ቅድስና ከሌለ ሙሽራዋ አትዘጋጅ። ሙሽራዋ ካልተዘጋጀች ጌታዊ ቶሎና ስላልን፣ ማራናታ ብለን ስለሰበክን፣ ማራናታ ብለን ስለዘመርን፣ ማራናታ ብለን ስለተጫወትን ኢየሱስ ክርስቶስ አይመጣም። ኢየሱስ ክርስቶስ ዳግም ተመልሶ እንዳይመጣ ወይም እንዲዘገይ የሚያደርገው ዋነኛ ነገር የቅድስና ማጣት ችግር ነው። መጽሐፍ ቅዱስ በግልጽ እንደሚያስተምረን ቅድስና የሌላቸው ብሎ የሚናገረው እነዚህ ቅድስና የሌላቸው ናቸው። ቅድስና የሌላቸው በዕብራውያን መጽሐፍም እንደዚሁ በግልጽ እንደሚናገረው ስለ ትዳር ሲናገር ጋብቻ ቅዱስ ነው፣ መኝታውም ንጹሕ ነው ወይም ንጹሕ ይሁን ይላል። ጋብቻ ቅዱስ ነው፣ በእግዚአብሔር ዘንድ ብሩክ ነው። መኝታውም ደግሞ ቅዱስ ሊሆን ይገባል። ለምን? ቅድስና ከሌለ ትዳር ይረክሳል። ትዳር ረከሰ ማለት ደግሞ ትዳር ደግሞ የቤተ ክርስቲያን የክርስቶስን የጋብቻ የቤተ ክርስቲያን የክርስቶስን ሪሌሽንሽፕ የሚያሳይ የሙሽራውን ሰርግ የሚያሳይ ቤተ ክርስቲያንና ሙሽራው የሚኖራቸው ሪሌሽንሽፕ የሚያሳይ ስለሆነ ኤፌሶን ላይም በግልጽ እንደሚናገረው ክርስቶስ ራሱን ለቤተ ክርስቲያን እንዴት አድርጎ አሳልፎ እንደሰጠ ባሎች ሚስቶቻቸው መውደድ እንዳለባቸው በግልጽ ይናገራል። ይሄ ብቻ አይደለም፣ የፊት መጨማደድ የሌለባት ነውር የሌለባት እያለ ይነግራል። ይሄ የሚያሳየው የሙሽራዋን ዝግጅት ነው የሚያወራው። የሙሽራዋን ንጽህና ነው የሚያወራው። የሙሽራዋን ቅድስና ነው የሚያወራው። የሙሽራ በራእይ መጽሐፍ ላይ በግልጽ እንደሚናገረው ኩልን ከኔ ግዙ ይላል። ሁሉ አለኝ ሞልቶኛል ትያለሽ ይላታል። ሁሉ አለኝ ሞልቶኛል ትያለሽ፣ ነገር ግን ላይንሽ ኩልን ከኔ ግዢ አጥርተሽ ማየት እንድችል። ቤተ ክርስቲያን ለክርስቶስ የተዘጋጀች የምትሆነው አጥርታ ማየት ስችል ነው። እይታዋ ሲስተካከል ነው። እይታን ከሚጋርዱ ነገሮች መካከል አንዱና ዋነኛው ነገር ደግሞ የቅድስና ማጣት ችግር ነው። ብላይንድ ነው የሚያደርገው። አይን ያሳውራል ቅድስና ማጣት። ቅድስና ደግሞ አይንን ይከፍታል። ጌታ የተባረከው። ምክንያቱም ቅድስና የቅዱሱ ባህሪ ስለሆነ ከቅዱሱ ጋር ህብረት የማድረጊያ መንገድ ስለሆነ መጽሐፍ በግልጽ እንደሚናገረው ያለ ቅድስና እግዚአብሔር ማየት አይቻልም ስለሚል ያለ ቅድስና እግዚአብሔርን በሙላት ማየት አይቻልም። ቅዱሱን እግዚአብሔርን ደግሞ በቅድስና ወደሱ መቅረብ ከተቻለ መንፈስ ቅዱስ የመቀደሱን ስራ የእግዚአብሔር ቃል አጥቦ የማጽዳቱና የማንጻቱን ስራ እንዲሰራ ሰዎች ሲፈቅዱ
ወደ ቅድስናው ባህሪ ወደ ቅድስናው ሙላት የመጠጋት ሂደትን ይፈጥርላቸዋል። ያኔ እግዚአብሔርን በሙላት በቅድስናው ማየት ይችላሉ። ያኔ ህይወታቸው ትራንስፎርም ይሆናል። እያንዳንዱ ሰው ይህንን ህይወት ሲከተል ሙሽራዋ ትዘጋጃለች። ምክንያቱም መንፈስ ቅዱስ በምድር ላይ ያለበት ምክንያቱ መንፈስ ቅዱስ በምድር ላይ የቆየበት ምክንያቱ ቤተ ክርስቲያንን ለማዘጋጀት ነው። ለሙሽራው የማዘጋጀት ስራ ነው። ይህም ደግሞ እድፋምም ልብስ ከሰዎች ህይወት ላይ በማስወገድ ጽድቅን፣ ቅድስናን እንዲለማመዱ አቅምና ጉልበትን በመስጠት ምሪትን በመስጠት ኮምፈርት ጋይድ በማድረግ በመምራት በማጽናናት በመደገፍ በመምከር በማስተማር መንፈስ ቅዱስ ሰዎች የቅድስናን ባህሪ መለማመድ እንዲችሉ እግዚአብሔርን መምሰል የሚባለው ይህን ነው። የሐሰትና የክህደት ትምህርቶች ዋነኛ ደግሞ መሳሪያቸው ይህን ቅድስና መምታት ነው። ስለዚህ ወገኖቼ የቅድስና ማጣት ችግር ዋነኛው ነገር ቤተ ክርስቲያንና ክርስቶስ ያላቸውን ግንኙነት ማግደፍ ነው፣ ወይም ማበላሸት ነው፣ ወይም ጤናማ እንዳይሆን ማድረግ ነው። ይሄ ብቻ አይደለም፣ ኢየሱስ ክርስቶስ እንዳይመጣ ይህን በማድረግ ለማዘግየት የቻለውን ሁሉ ለማድረግ ነው። የቅድስና ማጣት ጉዳይ የሁለት ባለትዳሮች ጉዳይ ብቻ አይደለም። ቅድስና የማጣት ጉዳይ የቸርች ጉዳይ ብቻ ማለት አይደለም። ቅድስና ማጣት ጉዳይ የክርስቶስ ዳግም ምጽአት ጉዳይ ነው። ቅድስና በዚህ ሌቭል ማየት ይገባል ብዬ አስባለሁ። ቅድስና ማጣት ኢየሱስን እንዳይመጣ መከልከል ነው። ኢየሱስ ክርስቶስ እንዳይገለጥ የመገዳደር አክል ነው የቅድስና ማጣት ጉዳይ። ቅድስና ማጣት ለሚስቶች ለባሎቻችሁ፣ ባሎች ለሚስቶቻችሁ፣ ወይም ደግሞ አገልጋይ ለቤተ ክርስቲያን ምናምን ብለው የሚያደርጉት ጉዳይ አይደለም። ክርስቶስ ኢየሱስ ዳግም ተመልሶ እንዳይመጣ የመከልከል ጉዳይ ነው። በኢየሱስ ክርስቶስ ምጽአት ላይ አጌንስት ሆኖ የመቆም ጉዳይ ነው። ምክንያቱም መንፈስ ቅዱስ በምድር ላይ ያለበት ምክንያቱ ሙሽራዋን ለሙሽራው ማዘጋጀት ስለሆነ ነው። የቅድስና ባህሪ ተካፋይ እንድንሆን በውስጣችን ጽድቅን እንድንራብ፣ ቅድስናን እንድንራብ የተቀበልነውን ይህን ቅድስናን የጽድቅን ህይወት በክርስቶስ ያገኘነውን እንድንኖረው ኤክሰርሳይዝ እንድናደርገው አቅም የመስጠት ጉልበት የመስጠት የማበረታታት የማጽናናት ከዛም ደግሞ የማስተማር የመምከር ስራን ይሰራ ዘንድ መንፈስ ቅዱስ በምድር ላይ ያለበት ምክንያቱ ይሄ ነው። ስለዚህ ማራናታ ስላልን ጌታዊ ቶሎና ስላልን ማራናታ ብለን ስለሰበክና ስለተናገርን አይደለም ኢየሱስ ክርስቶስ የሚመጣው። በራእይ መጽሐፍ ላይ በግልጽ የሚናገረው ሙሽራውና መንፈስ ቅዱስ ቶሎና ይላሉ አይደለም የሚለው። መንፈስ ቅዱስና ሙሽራይቱ ቶሎና ይላሉ ነው። ከዛ በኋላ ነው ማራናታ። ጌታ የተባረከ። ምን ማለት ነው? መንፈስ ቅዱስና ሙሽራይቱ ቶሎና ይላሉ ማለት ምን ማለት ነው? መጀመሪያ ሙሽራው አይደለችም ቶሎና የምትለው። የትኛቸውም ሙሽሮች ባሎቻቸው ጋር ደውለው አሁን ቶሎና ብለው አይሉ። መጀመሪያ መዘጋጀት የሚገባቸውን ሁሉ ዝግጅታቸው መጨረስ መቻል አለባቸው። ነጭ ልብሳቸው መልበስ አለባቸው። ውብ መሆን አለባቸው። ለሙሽራው በሚመጠን ደረጃ መዘጋጀት የሚገባቸውን ተዘጋጅተው ዝግጅታቸው ሲጨርሱ ነው ሙሽራውና የሚባለው። ለዚህ ደግሞ ዋነኛው ኃላፊነት የሙሽራዋ ሳይሆን ሙሽሮቹን የሚያዘጋጁት ናቸው። ስለዚህ ሙሽራዋ ና ስላልቻለም የሚመጣው ሙሽራዋ ና ማራናታ ከማለቷ በፊት ሙሽራዋን ያዘጋጅ ዘንድ መንፈስ ቅዱስ በምድር ላይ ስላለ ስራውን ጨርሻለሁ፣ ማራናታ ና ጌታዊ ቶሎና የሚለው ድምፅ ከመንፈስ መምጣት አለበት። መንፈስ ነው መጥራት ያለበት። የመንፈስ ቅዱስን ድምፅ ሰምታ አዎ ተጠናቅቄያለሁ፣ አዎ ተዘጋጅቻለሁ፣ አዎ ተቀድሻለሁ፣ አዎ ፍቅር ለብሻለሁ፣ አዎ ትህትናን ተጫምቻለሁ፣ ትህትናን ለብሻለሁ፣ ተጎናጽፌያለሁ፣ በፍቅር በትህትናና በቅድስና መኖር የምችልበት ስታተስ ላይ ደርሻለሁ። መንፈስ ቅዱስ ይህንን አድርጓል። መንፈስ ቅዱስ ይህን መስክሮልኛል። ስለዚህ አሁን ጌታ ሆይ ና ማራናታ ብላ ያኔ ትጣራለች። ያኔ ጌታ ይመጣል። አሁን ማራናታ ብለን የምንጣራበት ጊዜ ነው ወይ ቢባል በብዙ ርክሰት ውስጥ፣ በብዙ ጥፋት ውስጥ፣ በብዙ አመፅ ውስጥ ያለንበት ዘመን ነው። መንፈስ ቅዱስ የመጨረሻው ዘመን እንደሆነ እየነገረን ነው። ጌታ ሊመጣ ዝግጁ እንደሆነ፣ ዝግጅቱ እንዳለቁ፣ ብዙ ምልክቶች እየተከሰቱ እንዳሉ፣ ከምልክቶቹ መካከል አንዱ የስተትና የርኩሰት ትምህርት ነው እያየን ያለ ነው እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ያ ማለት ግን ቤተክርስቲያን ቅድስና ሙላት ላይ ደርሳለች። ቅድስና ምንድን ነው?
ልብሷን ቀይራለች። ቤተክርስቲያን የተቀበለችው በክርስቶስ ኢየሱስ ያገኘችውን ጽድቅና የቅድስናን ሕይወት መለማመድና መግለጥ ጀምራለች ወይ? በሥራ መቼም ጽድቅ አይመጣም፣ በሥራ ቅድስና አይመጣም። ነገር ግን የተቀበሉትን የጽድቅናና የቅድስናና የጽድቅን ሕይወት መኖር በመለማመድ ውስጥ በመግለጽ ሕይወት ውስጥ ወደ ሙላቱ መምጣት ግን ይቻላል። ይህን ለማድረግ መንፈስ ቅዱስ ሊያስችለን፣ ሊረዳን፣ ሊያግዘን፣ ሊደግፈን፣ ሊያጽናና፣ ሊመክረን፣ ሊያስተምረን በመካከላችን አለ፣ በእኛ ውስጥ አለ። ስለዚህ መንፈስ ቅዱስ ቤተክርስቲያንን የማዘጋጀቱን ስራ መንፈስ ቅዱስ ሙሽራይቷን ለክርስቶስ የማዘጋጀቱን ስራ የደረሰበት ደረጃ ምንድን ነው? አሁን ያለው ስታተስ ምንድን ነው? ሬዲ ነች ቤተክርስቲያን ሙሽራው ልትቀበል ከሙሽራው ጋር ልትገናኝ ቤተክርስቲያን ዝግጁ ነች የሚለውን መጠየቅ ያስፈልጋል። በዘልማድ እያደረግን ያለነው ግን ጌታዊ ቶሎና ማራናታ ብለን መዘመራችንን መስበካችን መጸለያችን ብቻ ነው የምናስተውሰው። ነገር ግን ምልክቶቹ አንዱ ይሄ ነው። ዝማሬ ላይ ብቻ ያስቀምጠናል፣ ንግግር ላይ ብቻ ያስቀምጠናል፣ ህይወቱ ላይ ባዶ እንድንሆን ያደርገናል። የሐሰት ትምህርት አንዱ ባህሪው ይሄ ነው። እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው